አንድ ጥያቄ ልጠይቅህ። አሁን ያለው የኖርክ ያለው ህይወት ለቤተሰቦች የተናገርካቸው ለጓደኞች የተናገርካቸው ህይወት ነው የኖርክ ያለው? ማለትም ትልቅ ቦታ ደርሳለሁ የተሻሻልኩና ትልቅ ቦታ የደረስኩ ነው ወደዛ የሚመራኝ ብለህ ታስባለህ? ከሆነ ኮሜንት ላይ ጻፍ። ካልሆነ ደግሞ አንድ ነገር ልንገርህ በዚህ አጋጣሚ እድሜ ከ18 እስከ 21 ከሆነ እድሜ ህይወት ሁሉ የፈተና ነው። ይሳካልኛል ትልቅ ቦታ ደርሳለሁ የሚል እሳቤ ያለውን ህይወት በፈተና የምታልፍበት መንገድ ነው። ነገር ግን ያን ፈተና እስክታልፍ ድረስ ደግሞ አሁን የጣርክ ነው ወይ? ይህም ሁለተኛ ጥያቄ ነው። አዎ ከሆነ በጣም ጥሩ፣ ካልሆነ ግን ያንን ስኬትን የያዙ ነገሮችን ልነግርህ እፈልጋለሁ። ብዙ ጊዜ ጣት ሆነ የሚገድቡን ነገሮች የሚኖሩ ጓደኞቻችን ናቸው። የወደፊት ተስፋችን የወደፊት ህልማችን ስንነግራቸው ተስፋ እንዳይኖረን ዝቅ ባለ ነገር ወይም በተራ ነገር እንድናስብ ያደርጉናል። ና እንውጣ፣ እንዝናና፣ እንጨፍር፣ እንጠጣ፣ እንደዚህ እንበል የሚል ሳቢዎችን ሮሳች ውስጥ ነው። እኛ ደግሞ ሙሉ የምናስበው እናብሰበሰበው ከእነሱ ጋር መች ተገናኝተን እንጠጣ፣ ከእነሱ ጋር መች ተገናኝተን እንብላ፣ ከእነሱ ጋር መች ተገናኝተን የተለያዩ ነገሮችን እናድርግ ነው። ነገር ግን ትክክለኛው ጓደኛ ወይም ትክክለኛው ወጣትነት ወደፊትን መንገድ ወይም መስመር ያሰመረልህ የሚመራ ነው ጓደኛ ማለት ነው። በዚህ አጋጣሚ ሊነግርህ ፈልገው ይህን ጓደኞችን እንድትፈልጋቸው ፈልጋለሁ። አሁን ያስኳቸው ጓደኞች ትክክለኛ መንገድ የሚመሩ ናቸው ወይ ነው ወይስ ለጊዜያዊ ደስታ፣ ለጊዜያዊ ስሜት፣ ለጊዜያዊ እርካታ ብቻ የሚፈልጉ ናቸው? ከምንም በላይ ከቤተሰቦችህም በላይ አብረሃቸው የምትሮቹ ከጓደኞች ጋር ናቸው። ማታ ወይንም ጠዋት ቁርስን ልትበላ ስትል ከቤተሰቦች ጋር የምትገናኝ